ሰላም እንደምን አላችሁ? ዛሬ የምናየው እንጎቻ ማርኬት ፕሌስ የሚባለውን የኢትዮጵያ ውስጥ ፖፑላር የሆነውን የማርኬት ፕሌስ ወይ ደግሞ የኦንላይን የገበያ ቦታ ይሆናል። እዛ ላይ እንዴት አድርገን እንደ ተጠቃሚ እቃዎችን በቀላሉ ማግኘት እንችላለን፣ ዋጋዎችን እንዴት ማየት እንችላለን፣ እንዲሁም ሻጮችን እንዴት ኮንታክት ማድረግ እንችላለን የሚለውን እናያለን ማለት ነው። ሁለተኛ ቪዲዮ ደግሞ እንደ ሻጭ እንዴት አድርገን በቀላሉ እቃዎችን መሸጥ የምንፈልጋቸውን እቃዎች ለምሳሌ እንደ ቢዝነስ እንደ ነጋዴም ወር እንደ ግለሰብም ቤታችን ውስጥ ያለ ኦልድ ማንፈልገው እቃ ካለ እንዴት አድርገን በቀላሉ ፖስት እናደርጋለን የሚለውን እናያለን በሁለተኛው ቪዲዮ ሲሪሳችን ማለት ነው። መጀመሪያ እንጎቻን ሎንች ካደረግን በኋላ የሚመጣለው ሆም ፔጃችን ነው። ሆም ፔጃችን ላይ እንደምናየው የተለያዩ ምድቦች ይኖሩናል። እያንዳንዱ እቃ በተለያየ ምድብ ውስጥ ነው የሚቀመጠው። ከዛ በተጨማሪ የቋንቋ መለወጫ እዚች ጋር ይሄንና ይሄን የምትለዋል እየነካን ቋንቋ መለወጥ እንችላለን። ኖቲፊኬሽን አለን። ኖቲፊኬሽን እዚች ጋር አለችን። ከዛ በተጨማሪ ሪሎድ ማድረግ ከፈለግን ፔጁን እዚህ ጋር ሪሎድ ማድረግ እንችላለን። እንዲሁም የተለያዩ ባንኮች ኤክስቼንጅ ሬት ኢትዮጵያ ብር ከዶላር እንዲሁም ከተለያዩ የዓለም አቀፍ ከረንሲዎች ጋር ያለውን ኤክስቼንጅ ሬት ማየት ከፈለግን እዚች ጋር ያለችዋን በመንካት ኤክስቼንጅ ሬታችንን ማየት እንችላለን ማለት ነው። በዚህ መንገድ አሁን እንደምታዩት ከተለያየ ባንክ ያለውን 130 እያለ በዚህ በቀኝ በኩል ደግሞ መቼ አፕዴት እንደደረገ ያሳየናል። ስክሮል ብናደርግ እያንዳንዱ ዩሮ አለ፣ የዱባይ ድርሃም አለ፣ ፓውንድ እያንዳንዱን ከረንሲ ያሳየናል ማለት ነው። እንዲሁም እዚህ ጋር ወደ ጎን እያደረግን የአንዱን ብቻ ማየት ከፈለግን ለምሳሌ ዶላር ብቻ ማየት ከፈለግን እንደዚህ እየመረጥን የአንዱን ብቻ ማየት እንችላለን። የሁሉንም ማየት ከፈለግን ኦል ከረንሲ ወይ ደግሞ ሁሉም የሚለውን ነክተን ማየት እንችላለን ማለት ነው። አሁን ወደ እቃ እንዴት አድርገን እቃዎችን መፈለግ እንችላለን የሚለውን ማየት እንችላለን። መጀመሪያ ሰርች ላይ መጠቀም እንችላለን። ለምሳሌ አሁን እኛ የሚሸጥ ቪትስ ኮሮላ ቢፈለግ ለምሳሌ በመኪና የሚለው በሳምፕል ዝም ብዬ በኤግዛምፕል ነው። ቪትስ ብለን በዚህ መንገድ ጽፍ ይደረድራል። ከዚህም በላይ ግን ስፔሲፊክሊ በዋጋ በተለያየ ኦፕሽኖች የመጣልን ሪዘልት በዋጋ ወር በተለያዩ ኦፕሽኖች የመጣልን ሪዘልት ማየት እንችላለን። ለምሳሌ አሁን እዚህ ጋር ፕራይስ ሬንጅ ብለን በዋጋ ከ500 እስከ 1 ሚሊዮን ከ1 ሚሊዮን እስከ 5 እያለን ኢቨን ከዚህ ማክሲመም ፕራይሳችን ከዚህ በላይ ከዚህ በታች ያሉትን አሳየን ወይ ከዚህ በላይ ያሉትን ብቻ አሳየን ብለን ፊልተር ማድረግ እንችላለን ማለት ነው። ከዛ በተጨማሪ ሶርት በዋጋ ማድረግ ይችላል። መቼ ነው ፖስት ይደረገው የሚለውን ማየት እንችላለን። አሁን እንጎቻ ላይ የምንፈልገውን እቃ ስናገኝ ምንድነው የምናደርገው? እቃውን እንከፍታለን፣ እንነካዋለን። ስንነካው ዲቴይል ያሳያል። አሁን እዚህ ጋር ሊስቱ ላይ እንደምታዩት ጀስት 1.7 ሚሊዮን ይላል፣ ስም ያሳያል፣ ሻጩን አንዳንዶቹ ጋር ያሳያል ማለት ነው። አክቹዋሊ የዚህ ሰውዬ ኮንታክት ከፈለግን ነክተን እቃውን ነክተን ማየት የፈለግነውን እቃ ከዛ በኋላ እዚህ ጋር ኮል ይላል እንደምታዩት። ከኮል ቀጥሎ ቻት አለ፣ ዋትሳፕ እና ቴሌግራም አለ። ይሄ የሻጩን ኮል ስትሉት አሁን ስልኩ ነው ቀጥታ ወደ መደወል ይሄዳል ሲስተሙ ማለት ነው። ቻትም ካላችሁ ደግሞ ቻት ወደ ማድረጉ ይሄዳል። ዋትሳፕ እና ቴሌግራም ከተነኩም እንደዛው ማለት ነው። እዚህ ላይ እንደምታዩት ሪድ ሞር ብሎ ዲስክሪፕሽኑ ማየት ይቻላል። ፎቶ ከአንድ በላይ ካለ ወደ ጎን እያደረጉ እንደዚህ ነክቶም ኢቨን ማክሲማይዝ አድርጎ ፎቶዎችን በዚህ መንገድ ማየት ይቻላል ማለት ነው። ባክ ብለን ከዛ ከስር ያው ሪሌትድ ተቀራራቢ አሉ እንደዚህ አድርገን ማየት እንችላለን። ስለ ሻጩ ነው ማወቅ ከፈለግን በተጨማሪ ማነው ሻጩ የሚለውን ይሄው እዚህ ጋር ሰያ ካር ማርኬት ይላል። ላሲን 8 አወርስ ይጎለናል 68 ማስታወቂያ እንዳለው ይሄን ብንነካው አሁን ሁሉንም ያሉትን እቃዎች በሙሉ ያሳየናል። እዚህ ጋር ደግሞ ኢቭን ከፈለግን ፎሎ ማድረግ እንችላለን። ያን ሰው ልክ እንደ ፌስቡክ ላይ እንደ ትዊተር ላይ እንዳለው ፎሎ አድርገን ኔክስት ታይም እቃ ፖስት ሲያደርግ ይህ ሰው መኪና ሊሆን ይችላል ሌላ እቃ ፖስት ሲያደርግ በቀላሉ እናየዋለን ማለት ፊዳችን ላይ። በዚህ መንገድ እንጎቻ መጠቀም ትችላላችሁ። አሁን ይሄ እንደ አንድ ኤግዛምፕል ነው። ለምሳሌ ላፕቶፕ ብንፈልግና እንደ ኤግዛምፕል ለምሳሌ ላፕቶፕ ብንል ከዛ ሰርች የሚለውን ብንነካ አሁን ላፕቶፕ ብለን ላፕቶፕ ባጎች ያሳየናል። እንደዚህ ኤችፒ ብሎ የተለያየ ብራንዶች ያሳየናል። አንደኛ የምንፈልገው ላፕቶፕ ነው ብለን እዚህ ጋር ላፕቶፕ ብንነካ
የተለያዩ ኦፕሽኖች ያሳየናል። ብራንድ ያሳየናል፣ ፕራይስ ሬንጅ ያሳየናል፣ ኮንዲሽን ለምሳሌ ኒው ነው አዲስ ነው ወይስ ዩዝድ ነው ብሎ ማየት እንችላለን። አዲስ ነው ከሆነ ኒው ብለን ማየት እንችላለን ማለት ነው። በፕሮሰሰር ማለት ለምሳሌ ፕሮሰሰር ላይ ኮር i9 የሆኑትን ብቻ አምጣልኝ ብለን ሪኩዌስት ማድረግ እንችላለን። እንደምታዩት ማክቡኮች እንደዚህ ያመጣል። በብራንድ እንችላለን። ብራንድ ላይ ለምሳሌ HP ነው አፕል ነው ብለን የምንፈልገው ብራንድ ማድረግ እንችላለን። ኮንዲሽን ላይም እንደምታዩት ለምሳሌ ከ25 እስከ 50 ሺህ ብር ያሉ ላፕቶፖችን አምጣልኝ ብለን ማየት እንችላለን። ኢቨን ካለም ያው እንደ ማርኬቱ ቢለያይም ካለም ምን ማየት እንችላለን ከሆነ በታች ብለን ከ25 ሺህ በታች ልንል እንችላለን። በተለያዩ ኦፕሽኖች እቃዎችን መፈለግ እንችላለን ማለት ነው። አሁን ፊልተር ያደረግናቸው ማጥፋት ከፈለግን ኤክስ ምትለዋን ነክተን ማጥፋት እንችላለን። ኮንዲሽን ፕሮሰሰር በራም 8 GB ራም ነው በሚለው ፊልተር ማድረግ ይቻላል። በተለያዩ ኦፕሽን ፊልተር ማድረግ ይቻላል። ልክ እንደዛም የቤት እቃ ፈርኒቸር ምንም ከሆነ በተለያዩ ኦፕሽኖች ፊልተር እያደረጉ እንጎቻ ላይ እቃዎችን በቀላሉ ማግኘት ይቻላል። ቅድም እንዳየነው ደግሞ ዋንስ እቃውን ካገኘን በኋላ የምንፈልገውን እቃ ካገኘን ነክተን ከነካም በኋላ ከዛው ስር ሞር አሁን እዚህ ከምናየው ዲቴይል በላይ እናያለን። እሱን ዲቴይል አይተን ኮል ከሆነ ኮል፣ ቻት ከሆነ ቻት እንለካለን። ዋትስአፕ እና ቴሌግራም ደግሞ ሰዎች አቬይለብል ካደረጉ እሱን የምንነካለን። አንዳንዴ ቴሌግራም ዋትስአፕ ማይጠቀም ሻጭ ከሆነ እሱን አቬይለብል ላይ ያደርግ ይችላል። ቻት የሚለውንም ኦፍ ሊያደርግ ስለሚችል ኮል ብቻ ሊኖር ይችላል ማለት ነው። እንጎቻ በቀላሉ በዚህ መንገድ መጠቀም እንችላለን። እዚህ ጋር እንደ ቲፕ አንድ ጥሩ ፊቸር ምንድነው? ለምሳሌ አሁን እዚህ ጋር HP ብለን እያየን ከስር ሪሌትድ አሉ ተዛማጅ የሚባሉ እቃዎች ይኖራሉ ማለት ነው። ተቀራራቢ እቃዎች ማየት እንችላለን። ከዛ በተጨማሪ ግን እዚች ጋር ያሉት የምታዩዋቸው እነዚህ ሰማያዊ ሊንኮቹ እያንዳንዳቸው ክሊካብል ናቸው። ሲነኩ ለምሳሌ አሁን እዚህ ጋር HP የሚለውን ብነካው HP ላፕቶፖችን ያመጣልኛል። ልክ እንደዛው ለምሳሌ 512 GB የሚለው 512 GB ስቶሬጃቸው የሆኑ ብቻ መርጦ ያመጣልኛል። ክሊካብል ስለሆነ ጥሩ ፊቸር እና እዚህ ጋር በሱ መጠቀም ትችላላችሁ ማለት ነው። ልክ እንደዛው SSDም ከሆነ 16 GB ራም ያለው አሁን ብነካው 16 GB ራም ላፕቶፖች ብቻ ያመጣልኛል ማለት ነው። በዚህ መንገድ መኪናም ይሁን የምትፈልጉት ኤሌክትሮኒክስ ስልክም ከፈለጋችሁ መጠቀም ትችላላችሁ። በካቴጎሪ ብራውዝ ማድረግ ከፈለጋችሁ ካቴጎሪ ከነዚህ ውስጥ ነክታችሁ ለምሳሌ ፈርኒቸር፣ ፋሽን፣ ልብስ ከሆነ ፋሽን የሚለውን እዚህ ጋር የሚመጡልን በካቴጎሪ ጫማ፣ ቦርሳ፣ የቢዩቲ ኬር ፕሮዳክቶች እንደዚህ ኦፕሽኖች እዚህ ጋር ስክሮል እያደረግን ለምሳሌ ጫማ የሴቶች ከፈለግን ወይ የወንዶች ከፈለግን እዚህ ጋር ምርጫ አለልን። እንዲሁም የአበሻ ልብስ ምን ከፈለግን እንደምናየው እዚህ ጋር ያሉትን እየመረጥን ከዛ ማየት እንችላለን ማለት ነው። ልክ እንደዛ ሌሎች ካቴጎሪዎች ለምሳሌ ቤት ሊሆን ይችላል ኦር ኤኒ አዘር። አሁን ይሄ የሴቶች ጫማ ነው እንዳልኩት በብራንድ በኮንዲሽን በተለያዩ ኦፕሽን ፊልተር ማድረግ ይቻላል። ይሄንን ዩዝድ ካለ ኒው ነው አብዛኛው የሚሆነው። ያው እንደዚህ ከተማም ይሁን አብዛኛው አዲስ አበባ ቢሆንም ሌላ ከተማ ካለ በዚህ ፊልተር ማድረግ ይቻላል። አፓርትመንትም ለምሳሌ ሪል ስቴት ላይ በተገናኘ ለምሳሌ በቤት አይነት በቤድሩም አይነት አሁን ሃውስ ታይፕ ብለን አፓርታማ ነው፣ ኮንዶሚኒየም፣ ቪላ የተለያዩ ኦፕሽኖች አሉ። እነዚህ መምረጥ እንችላለን። በቤድሩም መምረጥ እንችላለን። በዚህ መንገድ የምንፈልገውን ካገኘን በኋላ ነክተን ከዛ እዚህ ጋር እንዳየነው ኮል፣ ቻት ወይ በዋትስአፕ በቴሌግራም ሰዎችን ኮንታክት ማድረግ እንችላለን። ስንነካው ቀጥታ ስልክ ቁጥሩን ያስገቡ ሲስተሙ ላይ ከቶልን ወደ ኮል እንድናደርግ ነው የሚወስደን። ቻትም ከሆነ ቻት እንድናደርግ ነው የሚልልን። ዋትስአፕ ቴሌግራም ከሆነ እንደዛው ነው። ሻጩን በደንብ ኢንፎርሜሽን ማየት ከፈለግን ሴለር ኢንፎርሜሽን የሚለውን መንካት እንችላለን ማለት ነው። እንጎቻ እንደ ተጠቃሚ ይህን ይመስላል። ቀጣይ ቪዲዮ እንደ ሻጭ እንዴት አድርገን በቀላሉ እዛ ላይ እንደ ነጋዴም ሆነ እንደ ግለሰብ እንዴት አድርገን እንሸጣለን የሚለውን ቀጣይ ቪዲዮ ላይ እናሳያለን። መልካም ጊዜ።